እጅግ የሚገርመው ከእገዳው በኋላ በጉባኤው የሚገኝ ተገልጋይ ቁጥር እጅግ ጨምሮ ደጁ ሁሉ በሰው እየተጠቀለቀ ይገኛል። ቤተክርስቲያኒቷን የሕዝብ ማዕበል ያጨናንቃት እንደሚገኝ ሌሎች በክፋት የቤተክርስቲያኒቷን መዘጋት የተመኙ ሚዲያዎችም በቁጭት ሲዘግቡ ሰምቻለሁ። በአጠቃላይ እዩ ላይ የቀረበው ክስ ሁሉ የመርህ ሳይሆን የበቀል እንደሆነ መረዳት ይቻላል። ሌላው ካውንስሉ ያቀረባቸው መግለጫዎችም መርህን ተከትሎ ለማስተካከል የተሰጠ አለመሆኑን የሚያሳብቀው በካውንስሉ መመሪያ መሰረት መጀመሪያ ወደ ውሳኔና ሚዲያ ከመምጣታቸው በፊት እዩን ጠርተው ማናገር ሲገባቸው አለማናገራቸው ነው። የሀገሪቷን የእድገት ሁኔታ በተመለከተ ቄስ በሊና አንድ መጽሐፍ አበርክተውልናል። ከ7 ዓመት በፊት ደግሞ የኢትዮጵያ ቤተክርስቲያንን የሚመለከት ጌታ በቄስ በሊና በኩል ዘርዘርና ረዘም ያለ ትንቢት አስተላልፈው ሰምቻለሁ። ይህንን ትንቢት የኢትዮጵያ ቤተክርስቲያን ጆሮ ኖሯት የሰማች አይመስለኝም እንጂ ያለንበት ዘመን ለመረዳትና የሚመጣውንም ለመረዳት እጅግ ይጠቅመን ነበር። ይህ ትንቢት በቪዲዮ ተቀርጾ ተመልክቼዋለሁ። በዚህ ትንቢት ውስጥ ጌታ አሁን ላሉት የኢትዮጵያ ቤተክርስቲያን መሪዎች ለፍርድ የሆነባቸው ዘንድ ምትሃተኛ ልጆችን እንደሚያስነሳና በሰውኛ አእምሮ ለመቀበል የሚያዳግቱ ተግባራትን እንደሚፈጽሙ ጭምር ተናግሯል። ለምሳሌ የተቆለፈ በር ያለ ቁልፍ ከፍተው እንደሚገቡ፣ ግድግዳ ሳይፈርስ በግድግዳው አልፈው የሚሄዱና መሪዎች እኚህ ከሰይጣን ናቸው በማለት ስለሚያግዷቸው ያ ለአዳዲስ ቤተክርስቲያናቶች መመስረት ምክንያት እንደሚሆን ተነግሯል። ከዚያ ትንቢት አንጻር እዩ ለማማወቂያ መሪዎችን ለማለማመድ እግዚአብሔር ያስነሳው እንደሆነ ይገባኛል። ታዲያ የእዩን ካራቴና ቴስታ መሸከም ያቃታት ቤተክርስቲያን እኛን እንዴት ልትቀበል ትችላለች? ከገነባው የቴሌቪዥን ጣቢያ ጥራትና እያስገነባች ካሉ አዳራሾች ጥራት አንጻር የተለያዩ የሀገሪቱ ክፍሎች ያዘጋጀ ከምናያቸው አስደማሚ የወንጌል ስርጭት ፕሮሴዶች አገልግሎቱ በመገለጥ በፈውስ አጋንንትን በመለየትና በማስወጣት የታጀበ አገልግሎቱ በሌሎች ሃይማኖቶችም በተለይ በእስልምናና ኦርቶዶክስ አማኞች ዘንድ ጭምር ያገኘውን ተቀባይነት ስናይ ይህ የሰዎች ምስክርነት እውነት መሆኑን መረዳት ይቻላል። በዚህም ዕድሜው ማንም ሳይረዳው የገጠሪቱ የሀገራችን ክፍል ተነስቶ እዚህ ደረጃ ላይ መድረሱ ለዚህ ትውልድ የይቻላል ተምሳሌት ያደርጓል። በአጠቃላይ ይህን ትውልድ የሚመጥን አገልግሎት መመስረት የቻለና ገና ብዙ አስደማሚ ነገሮችን የሚያሳየን አገልጋይ እንደሆነ ተስፋ ማድረግ ይቻላል። Matana butasilu merakata una nenisia galata